በሕይወቴ ዕድሜ ሁሉ ማንም አይቋቋመኝ። ከሙሴ ጋር እንደሆነው እንዲሁም ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማለላቸውን ምድር ለዚህ ሕዝብ ታወርሳለና ጽና፣ አይዞህ እያለ ነው እግዚአብሔር ቃል ዛሬ። ሃሌሉያ! ጽና፣ አይዞህ። ነገር ግን ይላል ጽና ይላል፣ እጅግ በርታ። ባሪያ ሙሴ ያዘዘውን ሕግ ሁሉ ጠብቅ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። ሃሌሉያ! የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፉትን ሁሉ ትጠብቅና ታደርግ ዘንድ ይላል። በቀንም በሌሊትም አስበው፣ የዚያን ጊዜም መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁም? ምን ይላል? ይህ የእግዚአብሔር ትእዛዝ ነው። ክብር ለኢየሱስ ይሁን። ባሪያ ሙሴ ሲሞት ደግሞ ሙሴ የእግዚአብሔርን ትእዛዝ ለኢያሱ አስተላለፈ። ሃሌሉያ! አሜን። አጠገብ ላይ ስለው አጭር ደቂቃ ጊዜ ነው ይህንን ቃል የምሰማው እና አጠገብ ላይ ሰው ያዝና የእግዚአብሔርን ትእዛዝ ጠብቅ በለው። የእግዚአብሔርን ትእዛዝን ጠብቅ። አሜን። የእግዚአብሔርን ቃል ጠብቅ በለው። የእግዚአብሔርን ቃልን ጠብቅ። ክብር ይጠብቃል በል። ክብር ይጠብቃል። ይኸውላችሁ እዚህ ቦታ ላይ 7 ጊዜ አይዞህ ይላል፣ ጽና፣ በርታ ይላል። ከፊት ውጊያ አለ፣ ፈተናዎች አሉ፣ ግን አይዞህ እኔ ካንተ ጋር እሆናለሁ፣ አሻግርሃለሁ። አይዞህ በርታ። ሃሌሉያ! አሜን እያለ እግዚአብሔር ያደፋፍራል። ድፍረት እየሰጠ ነው። ክብር ለኢየሱስ። ደፍር እያለ ነው። በርታ። ከፊት ፈተናዎች አሉ፣ ጠላት አለ። እንዴት ታልፋለህ የሚል፣ እንዴት ትሄዳለህ የሚል፣ ወደ ተባለ ወይስ ወደ ተነገረው ቦታ እንዴት ትደርሳለህ አላሳልፍም የሚል ጠላት አለ። እንዴት ታልፋለህ የሚል ጦርነት አለ፣ ፋይት አለ። ስለዚህ እግዚአብሔር ምን ያለ ነው? መከራው ችግር እያለ አይዞህ በርታ፣ ከፊት ፈተናዎች አሉ፣ ግን ታልፋለህ። አሜን። እኔ ካንተ ጋር ሲሆን፣ ሃሌሉያ! እግዚአብሔር ካንተ ጋር ይሆናል። በፈተና ውስጥ ታልፋለህ፣ በማዕበል ውስጥ ታልፋላችሁ። ሃሌሉያ! በጦርነት ውስጥ ታልፋላችሁ፣ በረሃብ በችግር በቸነፈር ውስጥ ታልፋላችሁ። ማለፍ ይሆናል። ሃሌሉያ! አሜን። አዎ ነገሩ ከባድ ነው፣ ነገር ግን እግዚአብሔር እኔ ካንተ ጋር ነኝ። አሜን። ሃሌሉያ! አሜን። ኢየሱስ ጌታ ነው። ለምን ይህ ሰው ከነዓን አሻግሮ ምድሩን አወረሳቸው ይላል። ይህ ሰው አሻጋሪ ሰው ነው፣ የሚያሻግር ብርቱ የእግዚአብሔር ቃል ያለበት፣ እግዚአብሔር ቃል የገባለት። እንዲሁ መንገድ ላይ የተወለደ ደግሞ እግዚአብሔርን ትእዛዝ የሚጠብቅ። ሙሴ ወደ ተራራ ሲወጣ ተከትሎ የእግዚአብሔርን ክብር የሚፈልግ የሙሴን እግር እየተከተለ የእግዚአብሔርን ትእዛዝ ሙሴ ይዞ ሲመለስ ሙሴን እየተከተለ፣ ሙሴ ደግሞ እጁን ጭኖ የጸለየ የጥበብ መንፈስ ያረፈበት። ሃሌሉያ! እግዚአብሔር ደግሞ በቃሉ ያደፋፈረ ደፋር ሰው፣ እግዚአብሔር ዓላማ የጨከነ ሰው ነው። ሃሌሉያ! እስቲ ጨክን በላ ተቀብለ ሰው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ደፋር የሆነ ሰው ይፈልጋል። እዛ ተራራ ላይ ሙሴ እግዚአብሔር ጋር ተናግረው ሲመለስ ሙሴ ቆየና ሲቆይ አሮን ናሆር የሚሉ አሉ። እነዚህ ደግሞ ሙሴ ሲቆይ የእስራኤል ሕዝብ ተንጫጩ፣ መጮህ ጀመሩ። ይህ ሙሴ የሚባለው ሰውኛ እናውቅ ማለት ጠፋ። ስለዚህ አሁን በዓይን የሚታይ አምላክ እናመልካለን ብለው ጥጃ ሰሩ ይላል። እጃቸው ላለን ወርቅና ብር አውጥቶ ለአሮን ሰጠ። ቀጥቅጦ አማልክት አድርጎ በፊት አቆሙና ይህ አምላክ ነው ብሎ ስግደት ጀመሩ፣ መስዋዕት ማቅረብ ጀመሩ። አምልኮ፣ ዳንስ፣ ጭፈራ ይላል መጽሐፍ ቅዱስ። እና ሙሴ ሲመለስ ኢያሱ ያንን ድምፅ ሰማና እስራኤል እዛ መንደር ላይ ይጨፍራሉ፣ ይደንሳሉ፣ የድነሾች ድምፅ ይመስለኛል ሲል ሙሴ ሰማና አይደለም፣ ይህ የድነሾች ድምፅ አይደለም። መጥቶ ሲመለከተው ጭምልቅልቅ ብሏል። ለጥጃው እየሰገዱ ከግብፅ ያወጣውን እግዚአብሔርን ረሱ እና የእግዚአብሔር ቁጣ ነደደ ይላል። ሙሴ በእጁ ላይ የያዙን ጸላቱን ጥጃው ላይ
ወረወረውና ሰባበረው ይላል። ኢየሱስ ክርስቶስ ጌታ ነው። አሜን። ከዚያ በኋላ ፈጨ ይላል። ዱቄት እስከሙን ፈጨ። ከዛ በኋላ በጥብጦ ይላል እነዛን ሰዎች አጠጣቸው ይላል። ክብር ለጌታ ይሁን። አሜን ሃሌሉያ። ማታ እየጸለይኩ እግዚአብሔር መንፈስ በውስጤ ላይ ያመጣውን መልእክት ነው እያስተላለፍኩ ያለው። ተነሳ ላይ መንፈስ ቅዱስ ረጅም ሰዓት ጸልዬ ትንሽ ጋደም ብያለሁና ቀሰቀሰኝ። ተነስ በርታ አይዞ የሚል መልእክት ታስተላልፋል ያለ እና ሌሊትን ከመውጣት በፊት ጸልያለሁ። እግዚአብሔር ሆይ እኔም በዚህ ድምፅ በርታትን አገኛለሁ፣ በቃ ይበረታለሁ፣ በልዩ ክብር ቆሜ ያገለግላለሁ ያልኩ ለዛሬ ብቻ ሳይሆን እስከ ሕይወት ፍጻሜ ድረስ ሃሌሉያ ደፋር ሰው አደርጋለሁ። አሜን። ደፋር ሰው እግዚአብሔር ያደርጋል። አሜን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ትውልድ አስነሳለሁ አለ ጌታ መንፈስ። ለእኔ ትውልድ አለ አለ። ክብር ለኢየሱስ ይሁን። አሜን። ብዙ ጠላት አለ፣ ከፊት ሰልፍ አለ፣ ጦርነት አለ፣ ውጊያ አለ። መንፈሳዊ ውጊያ ነው የውጊያ ነገር ግን ደፋር አደርጋለሁ ተመታችኋል እያለ ክብር ለጌታ ይሁን። ጠላት ካንተ ፊት ይመታል። አሜን። ከልካይ ይመታል። ስለዚህ እዚህ ቦታ ላይ አይዞ ጽና፣ በርታ፣ እኔ ካንተ ጋር ነኝ። የዚህ ሕግ መጽሐፍ ከአፍ አይለይ። ክብር ለጌታ ይሁን። አሜን። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዘን ጊዜው መንገድ ይቀናልሃል። አሜን። ይቀናልሃል። አሜን። እግዚአብሔር አብሮ የሆነለት ሰው እግዚአብሔር አብሮ ከእግዚአብሔር ጋር የጓዘለ ሰው የሚበላሽ ነገር የለም። ሃሌሉያ። የቆየን እንጂ ቢቆይም የከበረ ነገር አለ። አሜን። ኢየሱስ ጌታ ነው። ድንቅ ጊዜ እግዚአብሔር ከጧት ጀምሮ እየሰጠ ነው። ሙሴም ከአማሌቅ ጋር እንዲዋጋ አዘዘው ይላል። ኢያሱን የሚችል ጦረኛ ስለሆነ ተዋጊ ስለሆነ የእግዚአብሔር ተዋጊ ሃሌሉያ አሜን። መዋጋት ትችላለህ ብለው ሙሴ ትችላለህ ሂድና ከአማሌቅ ጋር ተዋጋ አለ። ሃሌሉያ ኢየሱስ ጌታ ነው። ከዛ በኋላ የሙሴ ልዑል ሆነ ይላል። ዘጸአት 17 ክብር ለናዝሬቱ ጌታ ለኢየሱስ ሲሆን አሜን። እንዲህ ይላል 17 ቁጥር 8 ላይ አማሌቅ መጥቶ ይላል ከእስራኤል ጋር በራይፋት ተዋጋ ይላል። ሙሴም ኢያሱን ጎልማሶችን ምረጥልኝ፣ ወጥተም ከአማሌቅ ጋር ተዋጋ፣ እኔ ግን የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅ ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ ይላል። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር ይላል። እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወስደው በበታቹ አኖሩ፣ እርሱም ተቀምጦበት አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹ ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ ይላል። የእግዚአብሔር ሕልውና ክብር ለኢየሱስ ይሁን። አሜን። ለአገልግሎትም ለጸሎትም ለስብከትም ለትንቢትም የእግዚአብሔር ሕልውና ያስፈልጋል። አሜን። ክብር ያስፈልጋል። አሜን። የእግዚአብሔርን ቤት ለመስራትም የእግዚአብሔር መንፈስ ያስፈልጋል። አሜን። የእግዚአብሔር ኃይል ያስፈልጋል። አሜን። ይሄ መንፈስ ዛሬ ያገኛቸዋል። አሜን። አሜን። ይህንን መንፈስ ነው እኔ ሼር ያደረጉ መንፈስ ቅዱስ በውስጥ ላይ ያስቀመጠውን። ክብር ለጌታው። አሜን። ይሄ አማሌቅ የሚለው ዘፍጥረት 25 ቁጥር 3 ላይ የጀመረው ጦርነት ነው። ርብቃ ማኅፀን ውስጥ ሁለት ህዝብ ይላል፣ ሁለት ወገኖች አሉ ያለ እግዚአብሔር መልእክቱን ተናገረ። ኤሳውና ያዕቆብ